ነገር እንዳሳለፋችሁ ነግረኛል። እኔ ደግሞ በቃ ቤተሰቦቼን ማወቅ ስላለባቸው ለቤተሰቦቼ ግልጽ አድርገህ እንድትነግርልኝና ቤተሰቦቼ ማምነው እንዲቀበሉክ ነው ዛሬ የጠራሁክና ከሄርሜላ ጋር በነበራችሁ ላይፍ ላይ ምን አይነት ስሜት ነበረክ ላንተ ለሄርሜላ? እና ሄርሜላ ከአንተ የተለየችው በምን ምክንያት ነው? እኔ እንዲህ ማለቱ ያናክል አስፈላጊ ስላልሆነ ማለት ነውና አዎ የሄርሜላ የቀድሞ ፍቅረኛ ነበርኩኝ። አንድ ልጅ አለኝ። በጣም ደስተኛ ነኝ። የእውነት ማለት ነው ለመናገር እኔ ደስተኛ ነኝ ማለት አንዳንዴ የሆነ ጉድለትን የሚሸፍንልህ ሰው መኖሩ በራሱ በጣም ትልቅ ነገር ነው፣ መታደልም ጭምር ነው። እና በዛ እኔ ፈጣሪን አመሰግናለሁ። ማለት ዛሬ ላይ እቺ ልጅ ባትኖር በቃ እንጃ ምን ነበር ሊሆን የምችለው። ገብቷል አይደል? አንዳንዴ ለመኖር እንኳን ብቁ የሚያደርግህ የምትኖርለት አካል ሲኖር ነው። ገባ አይደል? ስለዚህ እኔ ለልጄ ስል ለመኖር ብቁ ነኝ፣ ዝግጁ ነኝ። ገባ አይደል? እና በጣም እወዳታለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ የሰሞኑን ትንሽ ጠፋ ብለናል አውቃለሁ። እንግዲህ ደግሞ ያው ዛሬ የመጣንበት ዋናኛው ሀሳብ ደስ የሚል ነገርና አሪፍ የሆነ የምስራች ይዤላችሁ መጥቻለሁ ማለት ነው ቤተሰቦች። በመጀመሪያ ግን ያው ማታ ትንሽ በተለቀቀው ቪዲዮ ዳኒ ሮያል ቤት ላይ በተለቀቀው ቪዲዮ ትንሽ ግራ የሚያጋባ ነገር ነበርና ዳኒ ሮያል ያደረገው ነገር ትክክል ቢሆንም ዘግይተሃል ለማለት ነውና በጣም ዘገየህ ዳኒ። መጀመሪያ የት ነበርክ? ያን ሁሉ ሰዓት ሲጣሉ ሲደባደቡ አንተ አትፈልገኝም አንቺ አትፈልገኝም እስኪባባሉ ድረስ የት ነበርክ? የዛኔ እንደዛ ሲከራከሩና ሲቦጫጨቁ የነበሩት ጊዜ የት ነበርክ አንተ? ዛሬስ ምን ተገኝቶ ነው ቀለበትን አውልቅላት እያልክ አብርሃምን የምትጋተተው? በቃ አብርሃም ደግሞ የዛን ሰዓት ያደረገው ነገር በጣም ደስ የሚል ነገር ነው። በቃ የዛኔ ወንድነትህን አሳይተኛል። ግን ያኔ ስሜታዊ የሆነ ነው እንጂ ፈልገው እንዳልሆነ ይገባኛል። አውልቅላት ድጋሚ ተንበርክከ ታገብኛለች ማለት ራሱ የሆነ ስሜታዊነትህን ነው እንጂ የገለጸው ወንድነትህን አይደለም። እዛ ጋር ግን ለነዳኒ ወንድነትህን ያሳያቸው። ቢያንስ እንኳን ዳኒ እንኳን ባታከብረው ወንድምህን ዴቭን ማክበር ነበረብህ። አባባሌ ከተረዳኝ በቃ በጣም ማለት ነው በጣም የሚያናድድ ነገር ነበር ያደረገ የነበረው ዳኒ። ልክ ነህ፣ ግን አበሳይቶ ይሁን አላቅም፣ ተናደ ይሁን አላቅም፣ በቃ ወይ ስሜታዊ ይሁን አላቅም፣ ድጋሚ የሄርሜላን ቀለበት አውልቀ ተንበረከከና ድጋሚ ደግሞ ታገብኛለሽ የኔ ፍቅር። እሷም የሆነች አሽቃባጭ ነገር ነች። አዎ የኔ ውድ ምናምን ማለት ጀምራ ነበርና በጣም የሚያስጠላ ነገር ነበር። ሄርሜላ ደግሞ የምታረጊ በቃ ሴት አይደለሽ አንቺ? ከዚህ ሁሉ ወንድ አይን ውስጥ ለምን ትገቢያለሽ? በቃ አብርሃም አይፈልግሽም፣ ባለ ትዳር ነው። ልጅ የሁለተኛም ልጅም እንደዛ እንዳረገዘች ታውቂያለሽ አይደል? ብታ ምንድነው እሺ አሁን ከአብርሃም የምትፈልጊው? አሁን ያንቺ ነገር ግራ እያጋባኝ ያለው ከአንቺ አንቺ ከሱ ምን ፈልገሽ ነው? በቃ ዋና ማወቅ ምን ፈልገው እኛ እሱን ነው። እና ዳኒ ሮያል ደግሞ እስከዛሬ ድረስ እየበደልካቸው ነበር፣ አብርሃምን እያስቀየምከው ነበር። ጭራሽም ደግሞ እስር ቤት እስከ ማስገባትም ደርሰ ነበር አብርሃምን ሄርሜላን። ትላንት ደግሞ በቃ ያረከው ነገር ምንም በቃ አልተዋጠልኝም፣ ምንም አልዋጣልኝ። ለምን እንደሆነ አላውቅም፣ በቃ ምንም አልዋጣልኝ። በጣም ማለት ነው በቃ የሆነ እንደ ወንድ አልሆንክም። በቃ ሴታ ሴት ነገር እንደ ወረኛ የለም እንደ አሽቃባጭ ነው እየሆንክ የነበረው። በጣም በቃ የወረዳ አስተሳሰብ እንዳለክ ያወቁት ትላንትና ነው። ቆይ እስከዛሬ ቀለበት ሲያደርግላት የት ነበርክ አንተ? ሄርሜላ ጋር ሲለጣጠፍ የት ነበርክ አንተ? ሩታ ጋር ሄደ ከማሻላት ውጪ ምን አረክ? ትላንትና ገና አብርሃምና የአብርሃም ወንድም ይዘህ ሄደ አብርሃም ጋር እንደዛ ጉራ መንፋት ምንም አይደለም። በቃ በአብርሃም ቤተሰቦች ለመወደድ ፈልገህ ይሁን ራስን እንደ ትልቅ ሰው አይተህ ይሁን አላውቅም፣ በቃ ልታወልቅለት እፈልጋለሁ ምናምን መፍቶ አይደል? በቃ አሰረላት እኮ በቃ አንዴ አሰረላት አይደል? ምንድነው አንተ ማን ቤት ነው? ምን አይነት ሰው ብትሆን ነው አውልቅ ምናምን የምትል? ቃል ኪዳን ነው ያደረገላት እንጂ ጭራሽ እኮ አልተጋቡም። የቀለበት ፕሮግራም አደረጉ እንጂ ሰርግ ደግሰው አልተጋቡም። በቃ የዛኔ ሩታ መጥታ የሆነ ሰዓት ሩታ መታ በጥጣቸው ነበር የሰርጉ ሰዓት። የዛኔ እንኳን አታወራም ነበር። በቃ ቀለበቱን ስታስርላት ደስ አላለኝም ምናምን ብለህ አታወልቅላትም ነበር? ትላንት ምን ተገይቶ ነው? ወይስ የአብርሃም ወንድምን ስላገኘ ነው እንደዚህ እያፈላ የነበረው? እና ቤተሰቦች ያው ዛሬ ብዙ ማለበላችሁ ስለነሱ ላወራ አይደለም የመጣሁት። አንድ የሄርሜላ ፍቅረኛ የሆነ ከዚህ በፊት እሱ ቤት ላይ ገብቼ ነበርና ብዙ ነገሮችን አውርተናል። ብዙ ነገሮችን ሰምቻለሁ ከሱ እና የእሷ ደግሞ ልጅ እንዳላት ሰምቻለሁና ዛሬ እሱን ለማግኘት ነውና ወደ እናንተ የመጣሁት። በቃ በጣም ደስ ይለኛል፣ ደስ ይላችኋል ብዬ አስባለሁ። የሄርሜላ ሚስጥር መጋለጡ፣ ሄርሜላ እንደዚህ ፍቅረኛ እንዳላት ልጅ እንዳላት ብታውቁ በጣም ደስ ይለኛልና ዛሬ ፍቅረኛ የሆነውን የልጇን አባት የሆነውንና
ልጅቷን የሄርሜላ ልጅ እያሳደገ ያለ አባት ዛሬ ጠርቼዋለሁ ማለት ነው። እዚህ እንደሆንኩኝ እዚህ ቪዲዮ እየሰራው እንደሆነ ካሜራም እንዳለ ነግሬዋለሁ እና ሪል ሆኖ በቃ እውነቱን እንዲነግረኝ ልጅን ስታሳድግ ምን አይነት መከራ ሳየ እንዳየ ያለ እናት እንዴት እንዳሳደጋት ሴት ልጅ ነው ደግሞ በዛ ላይ ያለችው። ሴት ልጅ ማለት በጣም ክቡር ነች፣ እንክብካቤ ያስፈልጋታል። ግን እሱ ወንድ ሆኖ የእናትን ፍቅር ሰጥቷት እያሳደጋት የሄርሜላ ልጅ አለችውና ዛሬ እሱን ጠርቼዋለሁ ማለት ነው። ቤተሰቦች እሱ እስኪመጣ ነው ዛሬ መግቢያ እየሰራው ያለሁት እና ባለፈው ብዙ ከሱ ጋር ተገናኝተን ብዙ ነገር አውርተናል። ስለሱም ደግሞ ለብዙ ሰው እየሄድኩኝ የሚኖርበት ቤት እየሄድኩኝ የሱ ስልክ ያለበት ቦታ ሄጄ ምናምን እስከ ማጣራት ድረስ የድሮ ሚስጥራቸውን እስከ ማየት ድረስ ደርሻለሁና ቤተሰቦች ዛሬ እሱን አግኝቼ እውነቱን እንዲነግረን እውነቱን እንቁጭን የሄርሜላ ፍቅረኛ እንደነበረ ነግሮኛል። ብዙ ላይፍ እንዳሳለፉም ነግሮኛልና ለኔ ብቻ በቂ አይደለምና ቤተሰቦቼንም ብትነግርልኝ አንተ የሄርሜላ ፍቅረኛ እንደሆንክ ለቤተሰቦቼ ብታሳውቅልኝ ብዬ ዛሬ ደውዬ ጠርቼዋለሁ ማለት ነው። እና እየመጣ ነው፣ ያው እንዳውም እየመጣ ነው። ቤተሰቦች በጣም ደስ ይላልና ጸባዩ ደስ ይላል፣ በቃ ሁሉም ነገሩ ደስ ይላል። ያኔ ግን በሱ ቤት ላይ ጓብዬበት ትንሽ እንደውም አስከፍቼው ነበር እኔ ራሱ የእሱ ለኔ ያስከፋኝ መስሎኝ ነበርና እኔ ነኝ እንደውም ያስከፋሁት። በዛውም ይቅርታ ጠይቀዋለሁ ማለት ነው። ቤተሰቦች እሺ፣ ሰላም ነው አባቴ፣ እንዴት ነሽ? እዛ ጋር ካሜራ አለ ሰላም ብያለሁ። እና ማትዬ ባለፈው ብዙ ነገር አውርተናል። ዛሬም ያው ለቤተሰቦቼ እንድትነግርልኝ እና በቃ እውነቱን እንድትነግራቸው ነው ዛሬ የጠራሁት። እና ምን የምትለው ነገር አለ? ልጅን ስታሳድግ ከሄርሜላ ጋር የነበራችሁ ሪሌሽንሺፕ ምን አይነት ይመስል ነበር? እሱን ግልጽ አድርገህ ብትነግረኝ ደስ ይለኛል ለቤተሰቦቼ። እንደ እውነት ምናልባት ለአንተ ቤተሰብ መንገር ካለብኝ እንጂ ያለው ነገር በእኔ በኩል እናም በአንድ ወዳጄ በኩል ወይም ጓደኛዬ በኩል እንትኑን ያለውን ነገር እየተናገርኩኝ የነበረው እንግዲህ በመጀመሪያ ራሴ ማስተዋወቅ አለብኝ። ያው ማታስ እባላለሁ። ከዛ ባለፈ ግን ሌላ ብዙ ማውራው ነገር የለኝም ብለ እኔ እንዲህ ነኝ ማለቱ ያናክል አስፈላጊ ስላልሆነ ማለት ነውና አው የሄርሜላ የቀድሞ ፍቅረኛ ነበርኩኝ። ዛሬ እስካልከኝ እንግዲህ ስለዚህ ጭቅጭቅ ላይ ያለለውና እንግዲህ እሷም የራሷን መንገድ ተከትላ ስለሄደች ማለት ነው። አንድ ልጅ አለኝ። በጣም ደስተኛ ነኝ የእውነት ማለት ነው። ነገር እኔ ደስተኛ ነኝ ማለት አንዳንዴ የሆነ ጉድለትን የሚሸፍንልህ ሰው መኖሩ በራሱ በጣም ትልቅ ነገር ነው፣ መታደልም ጭምር ነው። እና በዛ እኔ ፈጣሪን አመሰግናለሁ። ማለት ዛሬ ላይ እቺ ልጅ ባትኖር በቃ እንጃ ምን ነበር ሊሆን የምችለው። ገብቷል አይደል? አንዳንዴ ለመኖር እንኳን ብቁ የሚያደርግህ የምትኖርለት አካል ሲኖር ነው። ገባ አይደል? ስለዚህ እኔ ለልጄ ስል ለመኖር ብቁ ነኝ፣ ዝግጁ ነኝ። ገባ አይደል? እና በጣም እወዳታለሁ። ከሄርሚ ጋርም እያለን የሚገራርሙ ጊዜያቶችን አሳልፈናል። ብቻ ልክ እንደማንኛውም ኢትዮጵያዊ ማለፍ ባለብን መንገድ አልፈናል። ገብቷል አይደል? ምናልባትም እሷ የምትፈልገውን ያክል አይነት ኑሮ ላኖራት አልቻልኩትም በሰዓቱ ማለት ነው። እግዚአብሔር ይመስገን እንደምንም ብለን ዛሬ ላይ ደርሰናል። ገብቷል አይደል? ማለፍ ባለብን መንገድ በብዙ ውጣ ውረዶች አልፈን ዛሬ ላይ ደርሰናል። ዋናው እሱ ተመስገን ማለት ነውና ያው ብዙ ነገር እንዳሳለፋችሁ ነግረኛል። እኔ ደግሞ በቃ ቤተሰቦቼ ማወቅ ስላለባቸው ለቤተሰቦቼ ግልጽ አድርገህ እንድትነግርልኝና ቤተሰቦቼ ማምነው እንዲቀበሉክ ነው ዛሬ የጠራሁክና ከሄርሜላ ጋር በነበራችሁ ላይፍ ላይ ምን አይነት ስሜት ነበረክ ላንተ ለሄርሜላ? እና ሄርሜላ ካንተ የተለየችው በምን ምክንያት ነው? ለሄርሜላ ያለኝን ስሜት እንዴት ብዬ መግለጽ እንዳለብኝ እንኳን አላውቅም። ማለት ከምንም ነገር በላይ ራስን መስጠት ትልቅ ነገር ነው። ዋናው እኔ ራሴን ሰጥቻታለሁ። እንደውም አንድ ፖድካስት ላይ ቴዲ አፍሮ ያወራውን ነገር እየሰማሁኝ ነበርና ባለቤትህ ምን ያህል ታፈቅራታለህ፣ ምን ያህል ትወዳታለህ ምናምን ብለው ሲጠይቁት ያለበት ነገር ነበርና ምንድነው ያለው? ምኗን ነው የምትወድላት? እኔ ነፍሷን ነው የምወድላት ብሎ የመለሰበት መንገድ በጣም አስደንቆኛል ማለት ነውና ለመፍታት ለመመራመር ሞክሬ ነበር። ነፍሷን ነው ማለት በቃ
አለ አይደል? አዎ ገባኝ፣ ተረዳሁሽ። እና በዛ ልክ ነበረ የነበረኝ ለሷ የነበረኝ ቦታ ለሷ የነበረኝ ፍቅር ገብቷል አይደል? እና በጊዜው በስሜት ተነሳስተን ነው ወደዛ አይነት ውስጥ የገባ ነው። ይሄ ገብቷል አይደል? አስበንበት ተዘጋጅተን ይሄ ትዳር ምንድነው ምናምን የሚባሉ ነገሮችን ምንም ብዙ የምናውቀው ታሪክ የለም። በሰዓቱ ሁለታችንም ያው የትኩስ ፍቅር አለ አይደል? አፍላ ፍቅር በዛ ተነሳስተን ነገ ምን ይመጣል ምን ይፈጠራል የሚሉትን ነገሮች እንኳን ብዙ ትኩረት አላደረግንባቸውም ነበር። ከዛ ወደ ትዳር ዓለም ውስጥ ከገባን በኋላ ቤተሰብ ያናክል አያውቅም ነበር መጀመሪያ ላይ። ከገባን በኋላ ግን ነገሮች እኛ እንደጠበቅናቸው አልሆኑም። ገብቷል? ግን ይብዛ ሚነስም እኔ ለነሱ መሆን አላቃተኝም ነበር። ምናልባት እንደ ጓደኞቿ እንደ ሌሎች ሴቶች የሆነ የምትፈልገውን አይነት ላይፍ ማኖር አልቻልኩም። እውነታው ያ ነው። ገብቷል አይደል? ማኖር አልቻልኩም። ኢን ሴንስ መኪና ልገዛላት አልቻልኩም። ገባህ አይደል? እሷ የምትፈልገው መኪና ከነበረ የቅንጦት ህይወት የምትፈልግ ከነበር ያንን ህይወት ማምጣት አልችልም ነበር እኔ በሰዓቱ። ምክንያቱም አንድ እድሜያችን በትምህርት ዓለም ላይ ነው ያሳለፍነው። ከዛ ደግሞ ከቤተሰብ ያናክል የምትጠብቀው ውርስ የለም። ስለዚህ ምንድነው የምታደርገው? አንድ ብለህ ዳዴ ብለህ ሰርተህ ነው። እሱም አዎ በአንዴ እርገት አይመጣም እና ትለፋለህ ትኖራለህ እስኪያልፍ ያለፋል ቢባል ነገር አለና ልክ ነህ። እስካሁን ያልከው ነገር ትክክል ነው። ምንም የተሳሳተው ነገር የለውም። እና እሷም የምትፈልገው ሀብት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ በቃ እና ተፍታ ብሎ መኖር ሊሆን ይችላል። አንተ ግን ያኔ በዛን ሰዓት ማድረግ አልቻልክም ይሆናል። በዛ ምክንያት ነው እሷ ለቃ ሄደችው ወይስ ስራ ብላ ወጣ ነው እዛው የቀረችው? እንደዛ ነው ማለት አልችልም ማለት በግልጽ እንዲህ ነው ብላ የነገረችኝ ነገር የለም። ደግሞ ለሀብት ብላ ነው ሀብት ስለሌለኝ ነው ምናምን የምለው ነገር የለም። ገብቷል? በግልጽ እንደዛ ያወራንበት ነገር ስለሌለ ማለት ነው። ግን እኔ ፊልም አደረገው ምናልባት እንደዛ ሊሆን ይችላል የሚል ነው። ምክንያቱም አሁን ስሟን እኔ ከኔ ጋር ስላልሆነች ብቻ ስሟን ማጥፋት አልፈልግም። ስቲል ስለምወዳት ማለት ነው። ገባ አይደል? አንዳንዴ የምትወደው ሰው ደግሞ የሚወደውን ነገር እንዲሆን የምትፈቅድበትም መንገድ አለ። ሁለት የአብራኬ ክፋይ የሆነችዋን እችኛዋን ልጅ ሰጥታኛለች። ገባ? ስለዚህ ለሷ ስል የሷን ፕራይቬሲ ላለመንካት ጥረት አደርጋለሁ። ገባ? እና ጥላ ሄደችበት ምክንያት እኔ ከዛ በፊትም እንዳልኩትኝ እንደምትመጣና አዲስ አበባ ላይ ቤተሰብ እንዳላት ለጥየቃ እንደሄደች ነበረ። ከዛ አንድ ቀን 2 ቀን 3 ቀን እያለ ሳምንት ነገሩ ረዘመ። ከዛ በኋላ እኔ ያናክል ሚዲያ ሰው አይደለሁም። ይሄ ሶሻል ሚዲያ ላይ እየወጣሁኝ እንትን መናገር እንደገና ደግሞ ቪዲዮዎች ምናምን ብዙም አላይም። የሆነ ሰዓት ላይ ግን ጓደኞቼ አሳዩኝ ቪዲዮ ምናምን ሲያሳይ እንዴ እቺ ያንተ ጓደኛ ያንተ ሚስት አልነበረች እንዴ ምናምን ነገር ሲሉ ሾክ ነው ያረኩትኝ። ገብቷል? ከዛ በኋላ ለተወሰኑ ጊዜያት ምንም አይነት ነገር አላልኩም። ከዛ በቀልድ ከአንደኛ ጓደኛዬ ጋር ስናወራ እንዴ እንደዛ ከሆነ ለምን ሚዲያ ላይ እንደዚህ አታደርግም? ምናልባት የሆኑ አካላቶች ሊረዱ ሊያግዙ ይችላሉ። ሰው ሰምቶት የሆነ ነገር ሊያደርግ ይችላል የሚል ሀሳብ ሲያመጣልኝ እስኪ ላስብበት ብዬ ተወሰነ ጊዜ አሰብኩበት በጉዳዩ። ከዛ በኋላ ነበር ወደዛ ላወጣ የቻልኩት። ገባ? አንዳንዴ ገመናህን አሳልፈ መስጠት በጣም ከባድ ነው። እሱማ ሪስክ አለው፣ በጣም ሪስክ አለው። ከዛን አንፃር ነው እንጂ እሷ እኔ ሀብት ስለሌለኝ ወይም ደግሞ እሷ የሆነ የቅንጦት ህይወት ፈልጋ ነው የሄደችው ብዬ ማለት አልችልም። ያን ምልህ በግልጽ የተረዳሁትኝ ነገር ስላልነበረ ማለት ነው። ምናልባት የሆነ እኔ ለሷ ያልሰጠኋት ጊዜ ሊኖር ይችላል። በሰዓቱ ከምን አንፃር ብትለኝ ህይወታችንን ለመቀየር ቀና ደፋ ስለምል ማለት ነው። ገባ አይደል? እንደ ማንኛውም ኢትዮጵያዊ ህይወትን ለማሻሻል የምትሄድባቸው ርቀቶች አሉ። ገባህ? ትላንትና ከቤተሰብ ወር ከሆነ አካል ምናምን ተቀብለህ እሷን ለማስደሰት የምታደርጋቸው ጥረቶች ነበሩ። ዛሬ ላይ ግን አታረገውም። ምክንያቱም የሚቀጥል ስላልሆነ ማለት ነው። ስለዚህ ማድረግ የምችለው ራሴ ባመጣሁት ራሴ ለፍቼ ጥሪ ባገኘሁት ነገር እሷን ለማስደሰት ጥረት ላደርግ እችላለሁ። እሺ፣ አንድ የመጨረሻ ጥያቄ የምጠይቀህ ልጅህን ለምን አታስተዋውቅንም? ዋይናት ምን ችግር አለው? ቀጣይ እዚሁ ቤት ላይ ማስተዋወቅ ትችላለህ። በቃ ቤተሰቦች ያው እንደሰማችሁት እንዳወራው ነው። እሱም ቀጣይ ቪዲዮ ላይ ምናልባት ልጁን ይዞ መጥቶ እናንተን ያስተዋውቃችኋል። ከልጁ ጋር አሪፍ ጊዜና አሪፍ ቆይታ ይኖራል ብዬ አስባለሁና እና ማትዬ በጣም አመሰግናለሁ። ቤተሰቦች እንዲሰሙና አምነውክ እንዲቀበሉክ ስለፈለኩ ነው ዛሬ እኔ ቤት ላይ ጠርቼ ያናገርኩ ማለት ነው። እስቲ ፈጣሪ ካለ ቀጣይ በአሪፍ ሁኔታና በተሻለ ነገር እንመጣላችኋለን ቤተሰቦች። እስከዛው ግን መልካም ሳምንት ይሁንላችሁ። እንወዳችኋለን። ቻው